ዋላችሁ የኢትዮ ቻይና መምህራን እንዴት ናችሁ? ከዚህ በፊት ስለ የስኩል ስልጠና ወስዳችሁ ነበር። ባለፈው እንዴት ዌብሳይቱን አክሰስ እንዴት እንደምታደርጉት አሳይቼ ነበር። በቀላሉ በዚህ ዌብሳይት አድሬስ ተጠቅማችሁ አክሰስ ማድረግ ትችላላችሁ። ከላይ ያለው ዌብሳይት አድሬስ ተጠቅማችሁ አክሰስ ማድረግ ትችላላችሁ። አሁን እዚህ ላይ ልዩነቱ ይሄ እዚህ ላይ ያለው ኢትዮ ቻይና p.cms አዲስ learning.edu.it የሚለውን የግሬድ ነው 1 እስከ 8 ያለው ማለት ነው። ፒ ሲጨመር ደግሞ የኬጂ ነው። ልዩነቱ ይሄኛ ነው። ሁለቱም በዚህ መልክ አክሰስ ማድረግ ትችላላችሁ ማለት ነው። በዚህ መልክ አክሰስ ማድረግ ትችላላችሁ። አሁን በዩዘር ወይም ደግሞ በአካውንት መግባት ከፈለጋችሁ ስለሚያስፈልግ በአካውንት ለመግባት መጀመሪያ ፓስወርዱን ክሬት ማድረግ ስላለብን እሱ ነው የሚያሳየው ማለት ነው። በዚህ ቪዲዮ መጀመሪያ ምን ማድረግ አለባችሁ? እንደዚህ ከመጣ በኋላ ሎጊን ትመጣለች። ሎጊን ላይ ክሊክ ታደርጋላችሁ። ሎጊን ላይ ክሬት ሲታርጉ እንደዚህ ይመጣል ማለት ነው። እንደዚህ ይመጣል። ከዛ እንደዚህ ከመጣ በኋላ ዩዘር ኔም ታስገባላችሁ። ዩዘር ኔም ማለት ስትመሰግቡ ኢሜል ወይም ደግሞ እንደ ኢሜል ነገር ይሰጣል። እንደዚህ ነገሮች ማለት ነው። ይሄኛ ቴሌግራም ላይ ስለምታገኙት ከዚህ ኮፒ አድርጋችሁ ወደ ፎርሙ ታስገባላችሁ ማለት ነው። እዚህ ላይ ታስገባላችሁ። እዚህ ላይ ፔስት ታደርጋላችሁ። ከዛ ኔክስት ትላላችሁ ማለት ነው። ኔክስት ትላላችሁ። አሁን እዚህ ላይ ነው የምትሰሩት ስራ እዚህ ላይ ነው። አሁን በራሳችሁ ፓስወርድ ስለሌላችሁ ምን ታረጋላችሁ? ፎርጌት ታረጋላችሁ። ፎርጌት ካረጋችሁ በኋላ ኢንተር ኦቲፒ ሲስተሙ ቁጥሩን ይልካል ማለት ነው። ኦቲፒ ዋን ታይም ፓስወርድ ይልካል ማለት ነው። እሱን ተጠቅማችሁ ነው ፎርጌት የምታደርጉት ማለት ነው። ስለዚህ ወደኔ ስለተላከ እሱን ቁጥር አስገባለሁ ማለት ነው። እናንተም እንደዚህ ታስገብታችሁ ይመጣል ማለት ነው። ከዛ ቬሪፋይ ታረጋላችሁ። እሺ ቬሪፋይ ሲታደርጉ እንደዚህ ነገር ይመጣል። ከዛ ፓስወርድ የራሳችሁን ፓስወርድ ታስገባላችሁ ማለት ነው። የራሳችሁን ፓስወርድ ታስገባላችሁ። ከዛ ይሄኛ እዚህ ላይ ፓስወርድ ካስገባችሁ በኋላ ደግማችሁ አሁን ኮንፊርም ታደርጋላችሁ። እንደዚህ ታስገባላችሁ። ከዛ ሪሴት ትላላችሁ። ሪሴት ካረጋችሁ በኋላ ሳይን ትላላችሁ። አሁን የቅድሙን ዩዘር ኔም ተጠቀማችሁ ኔክስት ትላላችሁ። አሁንም ፓስወርድ ስለሚጠይቅ አሁን ፓስወርድ ስላገኛችሁ ክሬት ስላደረጋችሁ የአሁኑን ፓስወርድ አስገብታችሁ ወደ ሲስተም መግባት ትችላላችሁ ማለት ነው። አሁን በዚህ ቪዲዮ ዩዘር ኔም አካውንት ክሬት ለማድረግ ነው ያሳየው። ቀጣይ ደግሞ ሌሰን ፕላን ስለሆነ ሌሰን ፕላን ትሰራላችሁ ማለት ነው። ስለዚህ ይሄኛን ይመስላል።